ሰላም ሰላም ጋይስ፣ ይሄው ገጠር ያለው የእናቴ ቤት ነው ያለሁት። ዛሬ መጥቼ ማለት ነው። ይሄው ከብቶች ይባላል እነዚህ። ይሄ ከዚህ ነበረች እናቴ ማለት ነው። እና በፊት ያደግንበት የተወለድንበት ያደግንበት ይሄ ነው። ይሄ ከላይ ያለው ነው እና በኋላ እና ውስጥ ደግሞ ሌላ ደግሞ አለ ቤት ያለበት ማለት ነው። ወደ ታች ይሄ እንትን ቤቱ ወደዛ ነው። ይሄኛው ይሄ ከላይ በፊት እዚህ ነበረ ሳር። ልክ እንደዚህ እርሻ ሲያልቅ ወደዚህ መጥቶ ነበረ ከብቶች የሚበሉበት። ይሄ ጋር ወንድሜ ቤት ነው። ይሄ እናቴ ቤት ነው። ውስጥ ደግሞ በኋላ ቀርጽላችኋለሁ። ያደግንበት የዛሬ 7 ዓመት ምናምን እዚህ ነበር። እኔ ወደ ጆርዳን ከሄድኩ በኋላ ነው ሌላ ቤት ሰርተን ወደ ከተማ እንትን ያልነው እና አሁን እንግዲህ አጥሩ እንደ በፊት አይደለም፣ እንትን ብሏል፣ ፈራርሷል። ግን ደስ ይላል። ብቻ ክረምት ነው። ከዛ ወደ ውስጥ ሲሄድ ደግሞ ሌላ አሳያችኋለሁ። ጊዜ ይሄን በደንብ ልቅረጽላችሁ። ይሄ ነው ብቻ ደስ ይላል። የምር ትዝታ ይንቀሳቀስብኝ። በጣም ደስ ይላል። ጌታን የተወለዳችሁበት ምንም ቢሆን ያደጋችሁበት ምንም ቢሆን እንትን አይልም እና አይረሳም። እና ዛሬ ነው እናቴ ጋር የመጣሁት። ከዛም እናቴ ጋር ለአንድ ቡና ጠጣንና አቦል ብቻ ጠጥተን እዚህ መጣሁ። ናፍቆኝ ዝም ብዬ ነው የመጣሁት። ማንም የለም እዚህ። የወስድ ወንዶች አሉ ለእርሻ ስለሆነ እና በቃ ይሄን ይመስላል። እንግዲህ ውስጥ ደግሞ ቀርጽላችኋለሁ። ሰላም ሰላም ውድ ቤተሰቦቼ እንደምን ናችሁ? እኔ ያለው እግዚአብሔር ይመስገን። እና ዛሬ ደግሞ በቀደም እዛ እናቴ በፊት የነበረችበት ሄጄ አሳያቻችሁ ነበረ። አሁን ደግሞ ከወደ ከተማ የሰራሁላት የእናቴን ቤት ፓርትቱ ማለት የመጀመሪያ የተወለደበት። አሁን ደግሞ ጆርዳን ሆኜ የሰራሁት ገብቼ ያሳያችኋለሁ ብዬ ነበረ። አሁን እሱን ላሳያችሁ ነውና በሉ እንግዲህ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በር ማውጫ በር ነው። እዚህ ጋር ደግሞ እንደዚህ አበባዎች። እናቴ ደግሞ ከብት ምናምን ስላለ ትወዳለች ጭበት እንደዚህ ስላያቸው። ገጠር ራሱ ማዕት ነው ያለው። አሁን ደግሞ ይሄ እዚህ ጋር ከተማ ስትመጣም እንግዲህ እዚህ እንጨት እኮ አለ የሚያድግ ግን በቃ ከቦታ ካለ ደስ አይላቸው እና ይሄ ቤታችን ይሄን ይመስላል። ይሄ ከኋላ ነው እንዳለ ላሳያችሁ። ቪዲዮውን ግን ላይክ ሰብስክራይብ ያደረጋችሁ ሰፖርት አድርጉ። ከውጭ አጥር ቆርቆሮ ነው፣ ከውስጥ ደግሞ ዛፎች አድጓል። እዚህ ጋር ደግሞ ኮባም አለ። እዚህ ጋር ከኋላ ትንሽ ቆርቆሮ አነሳቸውና አሁን ለወደፊት እንግዲህ ቆርቆሮ እንትን ይላል። ይሄ ከኋላ ነው። እዛ ጋር ጫፍ ላይ የምታይ ኩሽና ነው። አያችሁ? አዎ ይሄ ከኋላ እንደዚህ ትልቅ ቤት ነው። 40 ምናምን ቆርቆሮ ነውና እንግዲህ በዚህ አይነት ሆኖ የጆርዳን ውጤት ማሳያዎች ደግሞ እህቴ ልጅ ናት። እዚች ጋር ደግሞ አበባ ደስ እኔ በጣም እንወዳለን። እዛም ሆነ ቤታችን የምታወቀው በዚህ ነው። በቃ እንጨት በጣም ዛፎች እና አበባ እንወዳለን። አበባ ይተከላል እዚህ ጋር ውስጡ ሲያምርና እንደዚህ ከዛ እና ጲው በዚህም እንደዛ አለ። ይሄኛ የከብቶች ማድሪያ ነው። ይሄ ከቤቱ የተረፈ ምናምን እንጨት ነውና ይሄ አሁን ለሌላ ነገር ባዶ ቦታ ስላለ ቤት ሊሰራ ይችላል። እዚህ ጋር ጥጃ የምትታሰርበት ላም አለ። እዚህ ጋርም ደግሞ ያው ተቀጥሎላቸው ምናምን ከብቶች እዚህ ውስጥ ነው ምናምን። በዛ ጋርም አለ። በዚህም ደግሞ አንድ ዶሮ አለች። እዚህ ጋር ይሄ ከውጪው ቆርቆሮ ነው። ከውስጥ ደግሞ ዛፍ ስላለ በደንብ አይታየም።
እዚህ ጋር ኮሰረት ምናምን። ይሄ ደግሞ በዛ ጋር ያለው ጎረቤት ነው፣ አልገቡም ገና እየተሰራ ነው። እና ሽንት ቤቱ ወደዛ ነው በዚህ ማለት ነው። የቆርቆሮ የምታየው ሽንት ቤት ነው። እና አያችሁ፣ ይሄ ደግሞ ሌላ ቤት እየተሰራ ነው። ባዶ ቦታ ስለሆነ 400 በር አልገባለትም። ዝም ብሎ እንደዚህ ውስጡ እቃ ምናምን ስላለ እንደዚህ መዳበሪያ አድርጎለታል። መስታወት ገና ይገባል፣ ግን አሁን ከገባ እንትን ስለሚል ሰሞኑን መዳበሪያ ተነስቶ እንትን ይገባለታል መስታወት እና በዚህ መልኩ እንትን ብሏል። እዚህ ጋር ደግሞ ሌላ በዚህኛው እንትን ደግሞ አበባ አለ እንደዚህ። ይሄኛው በዚህ ጋር በሁለቱም ሳይድ በዚህ መስኮት በዛማ መስኮት አበባ አለ። አያችሁ እንደዚህ። በዚህ ጋር ደግሞ ድመትዬም አለች እና በዚህ ጋር እንደዚህ እዚህ ጋር ደግሞ ኩሽና ነው። ይሄኛው እህል ቤት ነው፣ ተዘግቶ ነው ያለው። ከዛ ወደዛ ያለ ደግሞ እቃ አለ፣ ግን ላሳያችሁ ብዬ ነው። ጫማ ይሄ ከኋላ ነው ከጓሮ። ይሄ በሩ በዚህ ጋር ይሄ ሳሎን መግቢያ ነው። ይሄኛው ደግሞ ኩሽና በር ነው። በዚህ ጋር ደግሞ ንፋስ እንዳይገባ ይሄ ሌላ ቤት ነው፣ ግን እኮ እንደ ኮርነር ናት ባዶ ቦታ እና በቃ እንደዚህ ይመስላል። እንመለስ። በዚህ ጋር ደግሞ የዛኛው አሁን እየተሰራ ያለው ቤት በዚህኛው ደግሞ በር አለው ማለት ነው። ወደዛ መሄድ አያስፈልግም፣ በዚሁ መግባት። ከዛን እንግዲህ ዛፎቹ ምናምን ባሉ መስኮት ከፊት ደግሞ በደንብ አሳያቸዋለሁ። 400 ካሬ ነው፣ ሰፊ ግቢ ነው። ይተንጣለለት ያለሽ እኛም አቅማችን እኛም ጉልበታችን ሰራን። እኛም እንደዚህ ከዛ እንደዚህ እንደዚህ ጥጃ አለ እዚህ እዛ እና ወደዚህ ስንመለስ ይኸው ከፊት ደግሞ እንደዚህ ማለት ነው። ይሄን አያችሁት? እንደዚህ ይኸው በዚህ ጋር እንትን አለ ዛፍ አለ። ከዛ እንደዚህ ጠጋ ስንል እንግዲህ ጀሪካን ውሃ ምናምን ይዟል። ውሃ ደግሞ ለጊዜው ወደዚህ አልገባም። ላይኛው ቤት አለ፣ በጋሪ ይመጣል። የራሳቸው ጋሪ ያላት እናቴ። የአበባዎቹ እንደዚህ አበባ እንደዚህ እዚህ ጋር እንደዚህ። ፀሐዩ ግን በጣም ያቃጥላል። በስላሴ በቃ እንግዲህ ቪዲዮ እንዳይበዛባችሁ ይመስላል። ላይክ ሰብስክራይብ አድርጉ።